ሰላም ጤና ይስጥልኝ። ሶሻል ሚዲያን በመጠቀም ብዙ ህዝብን ያጭበረበሩ አርቲስቶችና መኪና እንሰጣለን በማለት 1.7 ቢሊዮን ብር ጉዳት ያደረሱ አርቲስቶች ስለነሱ የተሰራውን ዜና ዘገባ አብራችሁን ተከታተሉ። ዩቲዩቡን ሰብስክራይብ በማድረግ ዜናውን ይከታተሉ። በዜጎች ላይ የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራች ባለቤቶች ላይ ምርመራ ተጠናቆ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታወቀ። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት የሆኑትን ዳንኤል ዮሐንስ ኢየሱስና ግደይ ገብረ ሚካኤል ሂደጎ የተባሉ ተጠርጣሪዎችን ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት በተለያዩ ወንጀሎች ምርመራውን አጣርቶ ለአቃቤ ሕግ በመላክ ክስ እንዲመሰረትባቸው ማድረጉን ገልጿል። መጀመሪያ ላይ ክሱ የቀረበበት የአዲስ አበባ ፖሊስ ጠቅላይ መምሪያ የነበረው ቢሆንም ወንጀሉ ውስብስብ፣ ከፍተኛ ልምድ የሚጠይቅና ድንበር ተሻጋሪ በመሆን ምርመራውን በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራ ቆይቷል። በአሁኑ ወቅት ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል በቁጥጥር ስር ለመዋል ክትትል እየተደረገ ይገኛል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 በደቡብ አፍሪካ ዓለም ዋንጫ ወቅት ካስካሉካን የተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮን የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡን ወንጀል ሪከርድ ያመለክታል። ተጠርጣሪዎቹ ተጎጂዎችን በ90 ቀን ውስጥ የመኪና ባለቤት እናደርጋቸዋለን በማለት የ900 ሺህ ብር ወይም 50% የቅድመ ክፍያ እንዲፈጽሙ፣ ቀሪውን ገንዘብ ያለወለድ በ5 ዓመት በባንክ ብድር እንዲጨርሱ በማሳመን ነው ወንጀሉን የፈጸሙት። ህዝቡን ለማሳመን ሲሉ 148 መኪኖችን በጅቡቲ በማስገባት መቶዎችን በተወሰኑ ሰዎች በማከፋፈልና ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ አረጋግጧል። በተጨማሪ 350 መኪኖችን ወደ ሀገር መግባታቸውን፣ 400 መኪኖችን ጅቡቲ ወደብ ማድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበር በምርመራ ተደርሶበታል። ተጠርጣሪ የኤሌክትሪክ መኪና አምራች በሆነው በቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል በመስቀል አደባባይ በተለያዩ ቦታዎች ውስጥ ያሰባሰቧቸው መኪኖችን ድርጅቱ ያስገባቸው በማስመሰል በማጭበርበር ወንጀል ሲፈጽሙ ቆይተዋል። በጅቡቲ አልፋቲዞ የተባለ ድርጅት በማቋቋም መኪናውን በ10% ቅድመ ክፍያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውን በምርመራ ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ የቅድመ ክፍያ በመንግስት ታክስ ለቻርጅ ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ በተሰበሰበ ገንዘብ ተጋሪ በመሆን የተጠረጠሩ አርቲስቶች የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይርገድ ደጀኔ፣ መንሱር ጀማል እና ካሊድ ዮሐንስ በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃን በማሰራጨት የእያንዳንዱ 8 ሚሊዮን ብር የሚያወጣ የBYD ሶንግ ፕላስ መኪና የስጦታ በመቀበል ወንጀሉን በማሳለጥ ተጠርጥረዋል። ኢትዮጵያ ፌዴራላዊ ፖሊስ በማጭበርበር የህገወጥ መንገድ የተገኘውን ገንዘብ ህጋዊ አስመስሎ በማቅረብ እና በድንበር ተሻጋሪ ወንጀሎች ላይ የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህን ውስብስብ ወንጀል አጣርቶ ክስ እንዲመሰረት ከፖሊስ ጋር ትብብር በሰራው የፍትህ ሚኒስቴርና መረጃ ሲሰጥ የነበረው ማህበረሰብ ፖሊስ ላቅ ያለ ምስጋና ማቅረቡን የኢትዮጵያ ፌዴራላዊ ፖሊስ በኢቢሲ በላከው መግለጫ አስታውቋል። አዳዲስ መረጃዎች ካሉን እናቀርብላችኋለን። እስከዛው ሰላም ቆዩ።